ለምንድነው ዲያስፖራዎች እዛው ማይቀበሩት? ለምንድነው ሀገራቸው መጥተው የሚቀበሩት ይላል። ይሄ ደንፈም እንደው መቄዶንያ የሚባል ብር ሰብስበው የማይጠረቃ ተቋም ነብይ ሄኖክ ተደውል ለቀረጻ እዛ መቄዶንያ ነው የሚገኘውና በዚህ ሰዓት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጋሞ ዞን የተለያዩ ወረዳዎች በተከሰተው መሬት መንሸራተት አደጋ ሕይወታቸው ላጡ ዜጎቻችን የተሰማቸው ጥልቅ ሐዘን ገልጸዋል። ፕሬዝዳንት ፑቲን በጋሞ ዞን በተከሰተው አደጋ ሕይወታቸው ላጡ ዜጎች አሁን የተሰማ አስደሳች ሰበር መረጃ አለ። የአዶናይ እንቅስቃሴ ፍሬ አፍርቷል። ዛሬ ዓለም አቀፍ የዜና ንጉስ ዲላን ፔጅ ስለኛ አንድ ትልቅ ምስክርነት ሰጥቷል። ብዙዎቻችሁ ስለዚህ ልጅ ቪዲዮ እንድሰራ ስትጠይቁኝ ነበረ። ነገር ግን ኮንቴንት ክሬተሮች የተረዳ ነው አንድ ነገር አለ። ያልተረዳችሁም ሰዎች ካላችሁ አሁን ላብራራላችሁ። ይሄ ልጅ ምንድን ያደረገው የሚል አዶናይ ግን ምን አይነት እንትን ነው? በእናታችሁ ያው ወጣት ስለሆነ መሰለኝ ቂም አይዝም። አይገርማችሁም? ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናላችን ቤተሰቦች እንዴት ከርማችሁልኛል? እኔ ያለው ክብር ይስፋ ዛሬም እንደተለመደው ሶሻል ሚዲያ ላይ መነጋገሪያና አዳዲስ የሆነ ቪዲዮችን ወደ እናንተ ወደ ውድ ቤተሰቦች ይዤላችሁ መጥቻለሁ። እንደተለመደው እነሱን አብረን እያየን ሐሳብ አስተያየታችንን እንሰጣለን። ከእናንተ የሚጠበቀው እስከዚህ ቪዲዮ መጨረሻ አብራችሁ መቆየትና እንዲሁም ለዚህ ቻናል አዲስ ሆናችሁ ይሄንን ውድ ቻናል ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ። ወደ ዛሬ ቪዲዮቻችን ሂድ። እንዴት ዋላችሁ ቤተሰብ? ሰላም ብያለሁ ሁላችሁንም። ሁለት ነገር ለመናገር ነው። አንደኛው እዚህ ጋር ከላይ የምታዩት ቪዲዮ አንድ ቪዲዮ ፖስት ሆኖ ነበርና እኔና አዶናይ ተጣልተን ምናምን በሀገር ሽማግሌ ታረቀን ነገር ነው የሚመስለውና መጀመሪያም አልተጣላንም። ፎገር እንደዚህ ብሎ ስለዚህ ጥያቄው ለአዶናይም አይደለም ለድርጅቱ ነው። ድርጅቱም ያን ጥያቄ ተቀብሏል፣ አመስግኗል። አዶናይም በግሉ እንደ አንድ አምባሳደር ጥያቄውን አመስግኗል። እኔም ደግሞ ጥያቄውን ስለተቀበሉኝ አመስግኛለሁ። ይሄ ኖርማል ነገር ነው። አዲስ ስለሆነ ጥያቄ ስለማይጠየቅ እኛ ጋር እንጂ ሌላ አዲስ ነገር የለውም። አዶናይ ላይ ምንም ያየሁት ክፋት የለም። ብዙ ቁጭ ብለን አውርተናል። እኔ ጥያቄ ጠይቄያለሁ። ግን ጥያቄ ስለጠየቅኩ እንደ ጠላት ምንጣላ ከአዶናይ ከድርጅቱ ምናምን ነው የሚመስለው። እንደዛ መለመድ የለበትም። እኔ ብዙ ጓደኞቼ እርዳታ ላይ የሚሰሩ ጓደኞቼ ጥያቄ ቤታቸው ገብቼ ጠይቄ አብረን ምሳ እንበላለን፣ እንጠጣለን፣ ለሌላም ነገር እንደዋወላለን ማለት ነውና ዋናው ዓላማ እሱ ነው። ለማንኛውም እኔ ብዙ የሚያቆኝ ሰዎች አሉ። ምን አይነት ሰው እንደሆንኩኝ ማያቆኝ ደግሞ ሲያቆኝ ያመሰግኑኛል የሚል እምነት ነው ያለኝ። ጥያቄ በነገራችን ላይ ሁልጊዜም አዲስ አይደለም። እኔ እጠይቃለሁ፣ ነገም ከነገ ወዲያም ለወደፊት ማንኛውም ነገር ይጠየቃል። በነገራችን ላይ ጥያቄ በመጠየቅ የሚቀልጥ ግለሰብ የለም፣ የሚቀልጥ ድርጅት የለም። መለመድ ነው ያለበት ብዬ ስለማስብ እንደውም በደንብ ነው ለዛ ድርጅት የሚጠቅመው ብዬ አስባለሁ። ከዛ በተረፈ በኢትዮጵያ የልብ ህሙማን ህጻናት መርጃና ሀርት ፋውንዴሽን መጀመሪያ ትንሽዬ ነገር ነበረ። ሁለቱ ድርጅት ላይ አለመግባባት የተፈጠረው በምንድን ነው? ላክ ኦፍ አዌርነስ ነው። የመረጃዎች ፐብሊክ ሲደረጉ የነበሩ ችግሮች ስለነበሩ ለ4 ሰዓት ሁለቱም ድርጅት የቦርድ ሜምበሮች ለ4 ሰዓት ረዥም ሰዓት የፈጀ ውይይት አድርገው ለወደፊትም አብሮ የሚሰሩበትን ነገር በጋራ እንደሚያወሩ ነው። እኔም እዛ ውስጥ ጋብዘውኝ ስለነበረ ማለት ነው። በዚሁ አጋጣሚ ህይወት ታደሰና ባለቤቷ አንቱ ይህንን ሁለቱን ድርጅት የተነበረውን ክፍተት በአጠቃላይ ለመፍታት ላደረጋችሁት ነገር እጅግ በጣም አመሰግናለሁ። ይህን ነው ማለት እንፈልገው። መልካም ሰንበት ይሁንላችሁ። ሁልጊዜም ባለኝ ነገር በደንብ ለምትረዱኝ እጅግ በጣም ነው የማመሰግነው። በጣም ነው የምኮራባችሁ። በጣም ነው የማመሰግነው። ለማትረዱኝ ደግሞ ስትረዱኝ ታመሰግናላችሁ። ለእናንተ ምንም ክፋት የለብኝም ለማለት ነው። ለሁላችሁም መልካም ሰንበት። ሰሞኑን አዶናይ ያው ወደ አሜሪካ ሄዶ ለ25,000 ህጻናት ያው ልባቸውን እንዲታከሙ ገንዘብ ማሰባሰቢያ አደርጋለሁ በማለት ያው ጉዞ እንደጀመረ ሁላችንም እናውቃለን። እና ይህንን ነገር ከጀምሩ ጀምሮ ጥያቄዎችን ሲፈጥር የነበረው ተሙ በአሁኑ ሰዓት ላይ በጣም ብዙ አይነት ተቃውሞች እየደረሱበት ይገኛል። እነማን ናቸው የሚሉትን እስኪ አብረን እንመልከት። ቪዲዮ እንዲህ ያለ ነገር ሲመጣ ተንደርድራችሁ ቪዲዮ ትሰሩና የሰራችሁበት ቪዲዮ ጥያቄ ያደረጋችሁበትን ነገር ይመለስ አይመለስ ሳይታወቅ አሸሸ ገዳሚ ውስጥ ትገባላችሁ። ከነሱ በላይ እንደው መጠርጠር ያለባችሁ እናንተ ናችሁ። አሁን እየገባኝ የመጣው ፈሪ ከሆናችሁ አትጀምሩ። ወንድሜ ልብስ ላይ የምትሸና ከሆነ አትጀምር። ደሊቨር ማታረግ ከሆነ አትጀምር። የመጨረሻ ፍጻሜውን ለህዝቡ ማታቀርበ ከሆነ አትጀምር። ከተመለሰልህ ተመልሶልኛል፣ አዎ በዚህ ብለህ ቪዲዮ ስራ። ካልሆነ
የምትፈጥሩት ግርግር ወይ አንድ ትኩረት ለማግኘት ነው ወይ ሁለት ከሰዎቹ ጋር ለመሞዳሞድ ነው። እኔንም ተደናግራችሁ አታደናግሩኝ። እኔ ስለነገራችሁኝ ብቻ አላወራም። እኔ ራሴን ሪሰርች ያደርጋለሁ፣ ሰዎችን ጠይቃለሁ፣ በጣም ዙሪያ ገባውን ሄዳለሁ። አንዴ ደግሞ ከጀመርኩኝ እኔ እንደዚህ እንትን ምን ልጅ አለው። ፕሊዝ ህዝባችንን ማዳን ህዝባችንን ማገልገል ከሆነ እንተባበርና ያላወቁት ሰዎች እንዲያውቁ ያነቁት እንዲነቁ ከሆነ የግንዛቤ ማስጨበጫ ከሆነ እንደዛ እናድርግ፣ ኦርጋናይዝድ በሆነ መንገድ። ምንድነው ቪዲዮ ከሰሩ በኋላ ሻይ የጠጡ እንደዚህ መቅለስለስና እንደገና ተማሪኛ ይህን ታዝቤያለሁ ለማለት ያለው። እንዴት ናቸው ክብራትና ክብራን? ሁሉ ሰላም ነው ወይ? ከፊት ያስቀመጧቸው ሰዎች የምታከብሯቸው የምትወዷቸው ሰዎች ነው። አሁን እናንተን ቶሎ ቶሎ ማጥፋት ነው። እነዚህ የታል? ይሄን እኔ እንደዚህ ባህር የለኝም፣ ግን ኢሪቴት ያደርጓቸዋል። እኚህ ናቸው በቃ ተደናግረው የሚያደናግሩ። በመጨረሻ ከሶሻል ሚዲያ ጋር በተያያዘ እንግዲህ የነ ተሙ አስተያየት ወይ ደግሞ እነ ተሙ ሲቃወሙ የነበረው ነገር ብዙ ሰዎችን ያስቆጣ ተግባር ሆኗል እና ከምንም በላይ ደግሞ ብዙዎችን ያስደሰተው ነገር አዶናይ ሁሉንም ነገር በመርሳት ወይ ደግሞ ምንም ነገር እንዳልተፈጠረ ተሙን ያናገረበት መንገድ የብዙዎችን ቀልብ ስቧል። አዶናይ ግን ምን አይነት እንትን ነው በእናታችሁ? ያው ወጣት ስለሆነ መሰለኝ ቂም አይዝም። አይገርማችሁም? ተሙ እንደዛ አድርጎበት እንደዛ ቀኑን አበላሽቶበት እንደዛ መንፈሱን ሰብሮበት ምናምን አድርጎበት እንደዛ ግን አዶናይ ሄዶ ቅፍ አድርጎት ቪዲዮን ብትመለከቱ ኦልሞስት ላይ ያንኛው መታቅምቢ ያለ ምናምን ይሄኛው በፍቅር አሸነፈው። ተሙን በፍቅር ያሸነፈው አዶናይ ነው። ራሱ ፍቅር ሲያሳይ ራሱ ስቅጥ ብሎ ፍቅር የሚያሳየው እና ሜቢ አዶናይን ሚስ አንደርስታንድ አድርገነዋል። እና አዶናይ ያው ዙሪያህን የከበቡ ሰዎች አሉ አንተ ላይ መጠቀም የሚፈልጉ ማኖ ሊያስነኩ የሚፈልጉ። ተጠንቀቅ። አንድ ነገር ኢንዶርስ የምታደርገው አድቨርታይዝ የምታደርገው ነገር በደንብ አይ ሆፕ ሪሰርች አድርጋል። ሆፕፉሊ አንተ ቲም ስላለ ማኔጅመንቶች ስላሉ በዚህ ጉዳይ ላይ ጠንከር ብለህ እንደምትሰራበት እርግጠኛ ነኝ። እኔ ያን ነገር እንድታደርግ እንዳትሸወር ነው ሁል ጊዜ እላለሁ። ተሸውደ አንተ ላይ ከኋላ ሆኖ ትላልቅ ባለሀብቶች ፖለቲከኞችም መንፈሳዊ አገልጋዮችም ምናምን የሚመስሉት ተጠቅመውብ አንተን ችግር ውስጥ እንዳይከቱ ወጣት ስለሆንክ ነው። በዚህ ጉዳይ ላይ መፈመስ ትፈልጋለህ፣ ሀብታም መሆን ትፈልጋለህ። ጥሩ እኮ ነው፣ ምኞት እኮ ጥሩ እኮ ነው። ዲያንደርስታንድ ሁላችንም እኮ ያው የምንፈልጋቸው ነገሮች አሉ። ትክክለኛ ሀሳብ ነው እያነሳለሁ። የምንሄድበት መንገድ አለ። አንተ ስግጥ ብለህ በዚህ ደረጃ ደርሳል። 5.4 ሚሊዮን ፎሎ አግኝተሃል within the last 8 ወር which is amazing ነው። ቬሪፋይ መሆን ትፈልጋለህ። ትልቅ እህልም አለ፣ ትልቅ እንትን አለ። ግን ተጠንቀቅ። ኦኬ ተጠንቀቅ፣ ሶልህን እንዳትሸጥ። ኦኬ አንዳንድ ጊዜ የሆነ ነገር ለማግኘት ሄደ ስታገኘው እውነቴን ነው የምልህ ሀብትም ንብረትም ቁስም ምንም እንደንትን እንደሚሆነው አሁን ትናንትና እየነዳው የነበርከው መኪና ካደላኩ ላይ ምናምን አባይ በቃ እንትን ነው፣ ቆርቆሮ ነው። ሉዊ ቪቶን፣ ጉቺ፣ ወርቅ፣ ዳይመንድ ምናምን በቃ እዚህ ቁስ ነው። ምንም እውነት እስከምታገኘው ነው ስትይዘው። ትራስት ሚ ስትይዘው really doesn't have that much value። ገባ? value is what we give it እና ለማንኛውም ተጠንቀቅ። ከተሙ ጋር ያደረከው ነገር በጣም ጥሩ ነው። እንደዚህ ኤምብሬስ አድርገው እንደዚህ ትልቅ የሆነ ሰውዬ አስተምረው ፍቅር ሰገጤ ፍቅር አሳይተው እንደዚህ ማድረግ መልካም ነው። ይመቻችሁ። ያው ጥያቄ በውስጥ አስገብቻለሁ። ሆፕፉሊ ትመልሱልኛል። ካልመለስላችሁ ደግሞ እኔ አያገባኝም። እውነቴን ነው የምላችሁ። መመለስ ከፈለጋችሁ መልሱ፣ ካለበለዚያ ግን ይመሳችሁ። ስድሮ እንግዲህ የሰሞኑን የአዶናይ ነገር ብዙዎችን እያነጋገረ ይገኛል። በተለይ ደግሞ ለ25,000 ህጻናት የልብ ህሙማን ወይ ደግሞ ልባቸው እንዲታከም አደርጋለሁ ያለው ነገር ከአንዳንዶች ያው ጀግንነቱን እየመሰከሩ ሲገኝ፣ በአንዳንዶቹ ደግሞ ወቀሳን እየተሰነዘረበት ይገኛል። ያው እዮዳብ የተናገረው ነገር ያው ሌላ ጊዜ ደግፌ ባላቅም ዛሬ ላይ ግን የተናገረው ነገር ልክ ነው ብዬ ነው ማስበው። አዶናይን ለመጥፎ ነገር እንዲውል ሊያደርጉት ይችላሉ፣ ወይ ደግሞ ማስታወቂያና ሰራህ በማለት አላስፈላጊ ነገር ውስጥ ሊከቱት ይችላሉ እና ለዚህም ደግሞ አዶናይ ጥንቃቄ ይወስዳል ብዬ አስባለሁ። ወይ ደግሞ ነገሮችን
ጠንቀቅ ብሎ ነው የሚሰራው ብዬ ነው ማስበው። እንደ ሌሎች ቲክታከሮች ስላልሆነ ማለት ነው። የራሱ ማናጀር አለው ብዬ ስለማስብ ማለት ነው። እስኪ ደግሞ ቀጣይ ደግሞ እስኪ ማን ነው በዚህ ጉዳይ በጣም ሲንጫጫ የነበረው የሚለውን አብረን በቪዲዮ እንመልከት። እንትንም ሆስፒታልም የግል ያለኝ እንዲሁም ደግሞ ገንዘብ ላሰባስብ ብለህ ትመጣለህ እንዴ? ቆዳ እዚህ ሰገጥ ያለ መሰለህ። ዮኒ ማኛ ጀመረው ደግሞ አዶናይ ስለሚወደድ አዶናይ ስለሚከበር አዶናይ መልካም ልብ ስላለው ተብሎ በቃ እንግዲህ ኤግዛክትሊ ምን ሀፕን እንዳደረገ ልንገራችሁ። በቃ ትዝ ይላችኋል ድሮ ኢትዮጵያ በአይሱዙ እቃችሁ ሞልታችሁ ቤት ስትቀይሩ ወደ አዲስ ሰፈር ስትሄዱ የዛ ሰፈር ድሩዮች እኛንን እቃውን የምናወርደው እኛንን በታሪክ አድነኳትም እናንተ መብት አላቸው። በቃ እነሱ ናቸው የሚያወርዱት። በቃ አሁንም እንደዛው ነው የሆነው። እስከ ዛሬ ድረስ ሁሉም ላይሰንስ አውጥቶ ያልሰራውን ስራ ለመስራት ከዛ ድረስ መጥተው እንዴት ይሰራሉ? እኛ እዚህ ያለን ገንዘብ የሚበላ ገንዘብ ያለ መስሏቸው ማለት ነው። እንደዚህ አይደለም። በነገራችን ላይ ሊሞዚኑ፣ ካሜራው፣ ዲኮሩ እና ሳውንድ ሲስተሙ ኤቭሪቲንግ ስፖንሰር ነው። የዛን ገንዘብ ግን ለመብላት አሰፍስፎ የነበረው ግሩፕ ነበረ። ያ ግሩፕ አልተሳካለትም። ማለት 3-4 ልጅ የሚያሳክም ገንዘብ ነው። ያንን ለምን ሴቭ አደረጋችሁ? ለምን አልበላንም? ያ ነው በቃ አሁን የሁሉ ጩኸት። አንተ ደግሞ ጓደኛ እንደፈለገ አፉን ከፈተ፣ ሄዶ ከነሱ አጠገብ ቁጭ አለ። ከዛ ደግሞ ተረኛ አንተማ አፍህን ከፍተ ሄደ ከነሱ ጋር ተገናኝተ ልትነጋገር። የዚህ ፕሮግራም አዘጋጆች ሁለተኛ ጥፋት እንዳታጠፉ። እነዚህ የቲክታክ ክፍታፎች አፋቸውን እንደከፈቱ ይቀራሉ እንጂ በምንም ታምር ካሁን በኋላ አቴንሽን መስጠት የለባችሁ። ሁላችንም አሁን ቲክታክ ላይ አላማችን እነዚህን ሰዎች ማክሰር ነው። ጦማቸውን ማሳደር፣ ሰርተው እንዲበሉ ማድረግ ማለት ነው። ነገ ከአዶናይ ጋር እንገናኛለን። ቤተሰብ አሪፍ ነገር ይሆናል። እነዚህን ደንቆሮች አትስሙ። በጣም የተሳካ ነገር እናደርጋለን። መልካም ጊዜ። ዮኒ ማኛ እንግዲህ ሰሞኑን አዶናይን በሚገባ እየደገፈው ነበረ። በተለይ ደግሞ በጆን ዳንኤል እና በጃኒ ጉዳይ ላይ ማለት ነው። ግን አሁን ላይ ደግሞ የዮኒ ማኛ ነገር እየታወቀ ነው። ያው ብዙ ሰዎች ይህንን ነገር ተረዱታላችሁ ብዬ አስባለሁ። አንዴ ከአንድ ጎን ሲሆን ተመልሶ እንደሚከረበትብን ወይ ደግሞ ወደኛ እንደሚመጣ ማሰብ አይከብደንም ማለት ነው። እና ይህ የዮኒ ማኛ ስታይል አዲስ ሊሆን አይገባም። አሁን የተሰማ አስደሳች ሰበር መረጃ አለ። የአዶናይ እንቅስቃሴ ፍሬ አፍርቷል። ዛሬ ዓለም አቀፍ የዜና ንጉስ ዲላን ፔጅ ስለኛ አንድ ትልቅ ምስክርነት ሰጥቷል። በህይወቴ ስለ እያንዳንዱ የዓለም ሀገር ተናግሬ ይሆናል። ነገር ግን እንደ ኢትዮጵያ ያለ የረቀቀ የማንቀሳቀስ ኃይል ያለው ህዝብ አይቼ አላውቅም ብሎናል። ዲላን ምን አለመሰላችሁ? ዛሬ በሱናሚ የተመታው ነው የመሰለኝ። ምክንያቱ ደግሞ ወንድማችን አዶናይ የገጠመውን የአካውንት ችግር ተከትሎ ከ100,000 በላይ ሰዎች ታግ አድርገው ሰው ለሰው ቪዲዮ እየሰራ ቪዲዮው ላይ ቪዲዮ እየተጨመረ ዓለምን እያናወጣችሁት ነው በማለት ተገርሟል። ባለፈው ዓመት ስለ ግድባችን የሰራው ቪዲዮ ከ25 ሚሊዮን በላይ እይታ ማግኘቱንም አስታውሷል። አንድ ግድብ 25 ሚሊዮን እይታ፣ ይሄ በታሪክ የታየ አይደለም ብሏል። ዲላን የኢትዮጵያውያንን አንድነትና ዲጂታል ኃይል ልዩ ወይም ዩኒክ በማለት ነው የገለጸው። በመጨረሻም ዲላን ለሁላችንም የሚሆን አንድ ትልቅ የቤት ስራ ሰጥቶናል። ኢትዮጵያውያን ለአንድ ነገር ስትነሱ ትልቅ ኃይል አላችሁ። ስለዚህ ይህንን ኃይላችሁን ለበጎ ነገር ጉድ ኮዝ ተጠቀሙበት። ያኔ ዓለም የናንተ ትሆናለች ብሎናል። ወገኖቼ ዓለም ኃይላችንን እያወቀችው ነው። ባለፈው ብሩክ ኒውስ፣ አሁን ደግሞ አዶናይ። ታዲያ አናስገርምም? ቤተሰቦቼ ዲላን እንዳለው ኃይላችን አንድነታችን ነው። ይህንን አንድነታችንን ለወገናችን ለሀገራችንና ለበጎ ነገር እናውለው። ዓለም የኛ ናት። ኮሜንት ላይ ዲላንንና አዶናይን ሜንሽን በማድረግ በዚህ የዲላን ፔጅ ምስክርነት ምን እንደተሰማችሁ ጻፉለት። ቪዲዮውን ሼር በማድረግ ለዓለም ድምጻችንን እናሰማ። መልካም ጊዜ። እንግዲህ ሰሞኑን የአዶናይ ቻናል ያው ሊታገድ ወይ ደግሞ ባን ሊደረግ ነበረ። ለጥቂት ነው የተረፈው ማለት ይቻላል። ያው አሁን ላይም በጣም ብዙ አይነት ተደጋጋሚ አደጋዎች እየደረሱበት ይገኛል አካውንቱ እና ይህንን በማስመልከት ለዲላን ፔጅ ያው ቲክቶከር ነው፣ ዓለም አቀፍ ቲክቶከር ነው፣ በጣም እውቅና ያለው ማለት ነው እና ለሱ ሪፖርት አድርጉ ባለው መሰረት ያው እሱ አድርጉ ካለ ደግሞ ቲክቶክ ላይ
ማያደርጉት ነገር የለም። ያው የአዶናይ ወዳጆች ማለት ነውና የግለሰቡን ፔጅ ሄደው በሜንሽን ያጥለቀልቁታል ወይ ደግሞ ስለ አዶናይ ሄደው ይነግሩታል። ወደ 100,000 ሰው ገደማ ነው ልጁ እንደተናገረው ማለት ነውና 100,000 ሰዎች ምን ያህል መተባበር ላይ ጎበዝ እንደሆነን የሚያሳይ ምስል ነው በአሁኑ ሰዓት ኢትዮጵያውያኖች እያለ እየተናገረ ያለው ማለት ነውና እስቲ ከዚህ ጋር በተያያዘ ብዙ ሰዎች አንዳንድ አስተያየት እየሰጡ ይገኛሉ። እስኪ ቪዲዮን ተመልክተን እንመለስ። ብዙዎቻችሁ ስለዚህ ልጅ ቪዲዮ እንድሰራ ስጠይቁኝ ነበረ። ነገር ግን ኮንቴንት ክሬተሮች የተረዳ ነው አንድ ነገር አለ። ያልተረዳችሁም ሰዎች ካላችሁ አሁን ላብራራላችሁ፣ ይሄ ልጅ ምንድን ነው ያደረገው የሚለውን ማለት ነው። እና ይሄ ልጅ እንደ አጠቃላይ እየተቸውት እንደሆነ እንዲሰማችሁ አልፈልግም። ከዚህ በፊት ስለ ኢትዮጵያ የታላቁ ህዳሴ ግድብ የሰራው ቪዲዮ አለ። እሱ የሚገርም ቪዲዮ ነበር፣ በጣም ጠቅሞናልም። ግን አሁን እሱ ራሱን የብራንዱን ኢኩቪቫለንት ማለትም እኔ ያለኝ ብራንድ አለ ዳይላም ፔጅ የሚባለው ብራንድ፣ የኔ ኢኩቪቫለንት ኢትዮጵያ ናት ብሎ እንደ ኢትዮጵያ ነው ከኛ ጋር መነጋገር ቢፈልገው እንጂ አንድ ኢትዮጵያ ውስጥ ያለ ክሬተር መደገፍ ስሙን ጠቅሶ ቪዲዮ መስራትን እየፈለገ አይደለም። እኔ ዞሮብኝ ነው ወይስ ብዬ ግራ ገብቶኝ ጄሚናይ ላይ ገብቼ ያደረገውን ነገር ስጠይቀው ነበረ። ጄሚናይ ይሄ ልጅ ያደረገውን ነገር እንዴት ታየዋለህ? እንደ ብራንድ ስፔሻሊስት፣ እንደ ሶሻል ሚዲያ ብራንድ ስፔሻሊስት አውራኝ ብዬው ጄሚናይ ያለኝን ነገር አሳያቸዋለሁ። የኔን ሀሳብ ኮንፊርም ነው ያደረገልኝ። ሶሻል ሚዲያ ላይ ያለ ኢትዮጵያዊ በሙሉ ማለት ይቻላል በ100,000 የሚቆጠሩ ኢትዮጵያውያን ተሰባስቦ ይህንን ልጅ አንድ ነገር ጠየቁ። ኢትዮጵያውያን የጠየቁት ነገር ምንድነው? አንድ ኢትዮጵያ ውስጥ እኛ የምንወደው ቲክታከር አለ፣ በተለያዩ መንገዶች አታኪ የተደረገ ነው፣ የቲክታክ ሲስተም ልክ አይመስለንም ምናምን ብለው እንግዲህ ለቲክታክ ሪፖርት እንዲያደርግ የበኩሉንም እንዲያደርግ እንግዲህ ጠየቁት። ሁለተኛ ደግሞ አንድ መረዳት ያለባቸው ነገር ይሄ ዳይላም ፔጅ የሚባለው አካውንት ቬሪፋይድ የሆነ አካውንት ነው። በጣም ፖፑላር ነው እና እሱ ሜንሽን እያደረገ ቪዲዮ ከሰራ የእናንተን ፎቶ አስቀምጦ ቪዲዮ ከሰራ ለእናንተ ሪኮግኒሽን እየሰጠ እንደሆነ ነው የሚታሰበው። ቲክታክ የእናንተንም አካውንት ቬሪፋይ ሊያደርገው ይችላል። ከዚህ በፊት እንግዲህ ቲክታክ ቬሪፋይ ለማድረግ የሚጠቀመው ሲስተም ቲቪ ላይ ተላልፎ ከሆነ የእናንተ ፊት ምናምን ነው የሚያዩ በዋነኝነት። አሁን ግን ሜጀር የሆኑ ሶሻል ሚዲያ ላይ ያሉ ብራንዶች እናንተ ሜንሽን የሚያደርጓችሁ ከሆነ ፎቶዋችሁን አስቀምጦ ቪዲዮ የሚሰሩ ከሆነ እናንተን እንደ ኢምፖርታንት እንደ ሬሌቫንት ሰው ይቆጥራችኋል። ስለዚህ የእናንተንም አካውንት ቬሪፋይ ማድረግ ቻንስ ይኖረዋል። ስለዚህ ይሄንን ነገር እሱ ያውቃል። ምንድን ነው ያደረገው? ኢትዮጵያውያን ሲጠይቁ ይሄን ነገር ሲጠይቁት ቪዲዮ የሰራበት መንገድ በአጭሩ የተጠየቀው ሌላ የተናገረው ነገር ሌላ ነው። ልክ እንደ ፖለቲከኞች ማለት ነው። ምንድን ነው ያደረገው? መጥቶ ኢትዮጵያውያን በጣም ትገርማላችኋል፣ በቃ ኢትዮጵያውያን በጣም የምትገርሙ ሰዎች ናቸው፣ ስትተባበሩ ምናምን በጣም ደስ ይላል፣ በጣም ታምራላችሁ ምናምን ብሎ ቪዲዮ ሰራ። መሀል ላይ የሆነች ቦታ ምናምን ሜንሽን ስሙን ዝም ብሎ በቃ በንግግር መካከል ሜንሽን አድርጎ ከታችም ካፕሽንም ላይ ሜንሽን የተደረገ ሰው የለም፣ የማንንም ፎቶ አልተጠቀመም ምናምን። ይህንን ያደረገበት ምክንያት ምንድነው መሰላችሁ? አንደኛ ይሄ ሁሉ ሰው በ100,000 የሚቆጠር ሰው ሜንሽን እያደረገው ይህንን ጉዳይ ዝም ብሎ ማለፍ ለብራንዱ ጥሩ አይደለም። ሰውን እንግዲህ እየናቀ እንደሆነ እንዲታሰቡበት አልፈለገም። ሰው የጠየቀውን ነገር ደግሞ መቶ እንዳይመልስ፣ ሰው የጠየቀውን ነገር ደግሞ መቶ እንዳያደርግላቸው በኋላ የሆነ ትራፕ ውስጥ ይገባል። ትራፕ ውስጥ ይገባል ማለት ሌላም ከተለያዩ ሀገሮች ሰዎች የራሳቸውን ክሬተሮች ቬሪፋይ ለማድረግ እናም እንግዲህ በቲክቶክ ሲስተም አታክ ያደረጉ ያሉ ሰዎች ካሉ መጥቶ እዛ ጋር እሱን እንዳያጨናንቁት በሚል እንግዲህ የኢትዮጵያውያንን ኮሜንት ጸጥ አስባለ ማለት ነው። ባንዴ ምን ብሎ ኢትዮጵያውያን ስትተባበሩ በጣም ታምራላችሁ። የተጠየቀው ሌላ ያደረገው ሌላ ነው ነገሩ። ብዙዎቻችሁ ይሄን ነገር አንደርስታንድ አላደረጋችሁም እና አሁንም መልሳችሁ እኛ ገብቶናል ያረከው ነገር እንደ ኮንቴንት ክሪኤተር አንደርስታንድ አድርገናል፣ ስለዚህ ግን የፈለግነው ይሄን ነው ብላችሁ በግልጽ ጠይቁትና ያንን ያድርግላችሁ። እንግዲህ የአዶናይ ነገር በስተመጨረሻም ያው የዓለም አቀፍ ሚዲያዎችን እያጥለቀለቀ ይገኛል። እሱም በዛ እንደተደሰተና ብዙ ሰዎች ከሱ ጎን እንደሆኑ ማወቁ በጣም እንዳስደሰተው ተናግረዋል ማለት ነው። እና በጣም ብዙ ሰዎች በዚህ ጉዳይ በጣም ሀሳባቸውን እየሰጡ ይገኛሉ። እናንተ እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ያገኘሁት የደረስኩት ነገር አለ ጋይስ። ጉድፈላ ማን ነው ድራማ ሰሪ የጃኒ አካውንት ያ ሁሉ በደል የደረሰበት የኔም አለ እና የብዙ ቲክታከሮች ደግሞ በደል የደረሰባቸው አሉ። ለምን እንደሆነ አሁን ደርሰንበታል። መጣንላ ያለኝ ምላስ ተጠቅሜ ተንኮል ብሰራበት ኖሮ እኔ ስንት ታሪክ ሰራ ነበረ። ስንት ሰዎች በቀላሉ ማውደም እችል ነበረ። ግን ባይገርማችሁ እግዚአብሔር ምላስ ከመስጣቱ በፊት ልቦና ይሰጣል። ኦኬ የደረስኩበት ነገር አለ እያለ ይገኛል። አዶናይ ምኑን ይሆን ራሱ የሚናገረው ይሆናል። ያው ስለ ጃኒ አካውንት መዘጋት ይመስለኛል ማን እንደዚህ እንዳደረገና ያው በምን ምክንያት እንደተደረገ ይመስለኛል። እስኪ ሁሉንም ነገር ሲደርስ የምንመለከተው ይሆናል። እሱ አንድ መልስ ለኛ ሳይመልስ ታተፍተፍ እያለ ነው። ይመቸው በቃ we got respect። ሁሉም በስተመጨረሻ ወደ አዶናይ እየመጡ ይመስላል። ሌላው ቁጭ ብሎ ቁማር ነው የሚጫወትበት ላይ ከጠዋት እስከ ማታ ቁማር ነው የሚጫወትባችሁ በቃ። ስለዚህ ንቃ፣ ብርሌ ከነቃ አይሆንም። ንቃ።
ዌልካም ቱ ስቴት ብለናል። እግዚአብሔር አምላክ አሁንም ያሰቡን ያሳካለት። ይሄ ልጅ ጎሉን አሳክቶ ወደ ሀገሩ እንዲመለስ ያርገው። ግላምዬ ቴንክ ዩ አም ጀስት ሴይንግ ኔጋ አሁን ሄድ ኦን ኤኒባዲ ኔጋ እኔ ለራሴ ነው እኔ የሰራሁትን ነው ራሴ የማጭደው። ሰው የዘራውን ነው የሚያጭደው። የቲክታክ ኢየሱስ ክርስቶስ ላይ ቲክታክ ላይ ኢየሱስ ክርስቶስ የለም። ቲክታክ ላይ መድኃኔዓለም የለም። ቲክታክ ላይ አላህ የለም። አላህ ሪል ላይፍ ላይ ነው ያለው። አባት ይሄን ሪል ሺት ሶ ይበረ ብሊራ ማን እኛ ምቀኝነት የለብንም። አሁንም ዌልካም ብለናል። አሜሪካ ድረስ መጥቷል። ዌልካም ቱ አሜሪካ ዌልካም ቱ ዲሲ ማን ነገ ዱ ዩ ቲንክ ሪስፔክትድ ያለፈ ነገር አልፏል። ሰፖርት ማድረግ የምትፈልጉ ሄዳችሁ ሰፖርት አድርጉት። በቃ አለፈ እኮ። እኔ እኮ ባለፈው የተናደድኩበት ሰግጥ ስላለ ነው። በቃ ሌላ ነገር አድርጎ አይደለም ማጥያ ሰርቶ አይደለም። ደስ አለፈ። ድሮ ያጠፋውን አሁን ሁሉም ወደሱ እየመጡ ይገኛሉ ይመስለኛል። እንደዛ ነው። ሊናዬ ቴንክ ዩ ማሪ በእውነት ጀግና ነው። እኔ ድሮ ትዝ ያላለኝ ነገር ኃጢአት የሰራነውን ሁሉ ጥሩ ነገር በመስራት መካስ ትችላለህ። ድሮ ባለጌ ከነበርክ አሁን ጥሩ ነገር በመስራት ጨዋ መሆን ትችላለህ። ደግ ሰው መሆን ትችላለህ። እግዚአብሔር ሰው ላይ ቂም አይዝም። አላህ ቂም አይዝም ሰው ላይ እኮ ጋይስ ማና አይዝብንም መቼም። ሂውዬ ቴንክ ዩ አም ጀስት ሴይንግ በቃ ላይክ ስለዚህ አሁንም ቢሆን የምናገረው ነገር ጋድ ብሌስ ዲስ ኔገ አይ ሆፕ እግዚአብሔር አምላክ ያሰቡን አሳክቶለት የአንድም የአምስትም የአስር ሰውም ሆነ whatever the fuck number is kids መታከም ከቻሉ ሴቭ መደረግ ከቻሉ አሁን ጊቭ ፋክ አዳሚ ጌም ላይ መተ እዚህ ጋር ለጌም እየተጫወተ መተ ጨላን ተረጨ ለዲ ዞር ወደ ለማይ ህዝብ ጋር ምን ነው አንናገርም? ያኔ ዛሬ ጌም አለኝ እያለ ሁሉም በሳምንት 2 ቀን ጌም እያረገ ጨላን ሲፈልጥ አትናገርም? የማይመለስ ጨላ ነው የሚሄደው። አሁን ሁሉ ተሰደን ይሄ ልጅ አንድ ሰው ረዳለሁ ያለ ግማሹን ይሰደውና ግማሹን ወርደው አም ስቲል ሰፖርት ዳነክ ግማሹን ሸዋሸዋ ሰርቶ ግማሹን ቢረዳበት ሰፖርት አድርጓል። አትሊስት ይሄ የሰው ህይወት አትርፏል። I'm just saying, bro. Like እውነቱን እናገር ከተባለ that's all reality is. ስለዚህ አሊ በርገና ብዙ አይጨቀጭቃችሁም። ፍራይዴ ነው ዛሬ you know what I'm saying happy friday እኔም ወደዛ ስል ነበረ በአካል ባገኘው እኔም WhatsApp ነው ማረገው። ምንም እኛ ጋር ጥላቻ የለም ጋይስ። አይዲያ መቃው አሜሪካን ሀገር ዲሞክራት እና ሪፐብሊካን የየራሳቸው እንትን አላቸው። የየራሳቸው አጀንዳ አላቸው። አይዋደዱም። when it comes to አሜሪካ ግን ሁለቱም ጆይን አድርገው ይሰራሉ። what do you think we learn that shit? በስተመጨረሻም ያው አዶናይን ሲቃወሙ የነበሩ ግለሰቦች በስተመጨረሻም ያው ወደ አዶናይ እየሄዱ ወይ ደግሞ ከአዶናይ ጎን እየቆሙ ይገኛሉ። ዮኒ ማኛ መጀመሪያ ከአዶናይ ጎን ነበር፣ አሁን ደግሞ ተገልብጦ የሱ ነገር ብቻ ብዙ ጊዜ አዲስ ነገር የለውም። አንዴ ወደዚህ ነው አንዴ ወደዛ ነው ማለት ነውና ያው በአሁን ሰዓት ሁላችንም ከአዶናይ ጎን ነው ልንቆም የሚገባው። የ25000 ህጻናት ማለት የ25000 ህጻናት ነፍስ ማለት ቀላል አይደለም እና ሁላችንም ከጎኑ ቆመን እሱ ልንረዳው ሰፖርት ልናደርገው ይገባል። ጎድ እኮ ነው። አይገርማችሁ? ለምንድን ነው ዲያስፖራዎች እዛው ማይቀበሩት? ለምንድን ነው ሀገራቸው መጥተው የሚቀበሩት ይላል። ይሄ ደንብ እንደው ሽንት መሽናት ወደ ውስጥ 88 ጊዜ ይቀበርልህ። ሌላ ምንም አንልም። እኛ ዲያስፖራ እኮ ከአረብ ሀገር፣ ከአውሮፓ፣ አሜሪካ፣ ካናዳ ሁላችንም ጨምረን በምንልከው ገንዘብ እንጂ አገራችን ላይ ያሉ ቤተሰቦቻችን የሚኖሩት እናንተ ከየት አምጥታችሁ ነው የምታኖሯቸው? የእናንተ ክፍት ስራ ውትድርና ነው። ከዛ ውጭ አለ አንተ አዘምት ቤተሰብ አይዘምት ደግሞ እኛንን ሀገሬን የምጠብቀው ትላለህ። ሌላ የለህም። የሚያልቀው የድሃ ቤተሰብ ነው። አንተ አንድ ግርግ ጦርነት ቢነሳ ውጭ ሀገር ነህ ፕሌሌን ያለው ጭራሽ አይቀበሩ ይላል። እድሜ ልኬን መቅኔ እስኪያልቅ ድረስ ሰውነት እስኪመነምን ድረስ በአንድ አይኔ እየተኛው ቤተሰቦችን ረድቼ ባለቀ ሰዓት እንኳን ውለታቸውን እያለቀሱ እንኳን አይቅበሯችሁ ነው የምትለው። ይሄ እንኳን ውለታ የሆነባቸው ምን አለበት? እኛ ብንሞት እኮ ኢትዮጵያ ውስጥ በሬ ቢታረደው ጎረቤትም ስጋ የሚበላው። ጭራሽ ደግሞ ዲያስፖራ ይቀበር ይላል። ሰረሰር ይቀበር። መጥቼ ነው የምቀበረው፣ አናት ላይ ነው የምቀበረው። ቤተሰቦችማ ይህን ሁሉ ውለታ ብሬን በልተውማ አልቅሰው ካልቀበሩኝ እኔ ማን ነኝ? ተርፌ እኮ አልቅሰው ሊቀበር ነው የሁሉ ገንዘብ ምልከው። መቼስ እዚህ ሀገር መጥቶ አይረዱኝም። አፈር ብላ። እንግዲህ ይሄ የዳንኤል ክብረት ንግግር ብዙዎችን ያስቆጥቷል። ዲያቆን ዳንኤል ክብረት ማለት ነው። ያው ሰሞኑን ያው ፖለቲካ ነክ ነገር ውስጥ እንደገባ ሁላችንም እናውቃለንና የተናገረው ንግግር በጣም ብዙ ሰዎችን ቅር ያሰኘ ሆኖ ተገኝቷል። እስኪ ንግግሩ ምንድነው የሚለውን አብረን በቪዲዮ እንመልከት። ምንድነው የተናገረው የሚለው። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ፣ መጨረሻ ሲሞቱ ለምን ቅበሩን ይላሉ።
ማን ባስጠበቀው አገር ማን መጥቶ ቢቀበረው? አገር ዝመት ብትባል እኮ ያንን ምን ዘምተው አሜሪካዊው አይዘምትም፣ ጃፓናዊ አይዘምትም፣ ጀርመናዊ አይዘምትም። እኔና እናንተ ነን ምን ዘምተው? እሺ እኛ ዘምተን ባከበርናት ሀገር ለምን ታዲያ ሌላ ነገር ይፈልጋሉ? ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በቃ ለኛ እዚሁ ለቀረ ነውና ብትወረር ለምን ዘምተው ብትጎዳ ለምናዋጣው ለኛ መተው ነው ያለባቸው። እንደሱ ቢተውልን ኑሮ ከነሱ ጋር አንነጋገርም። እውነት ነው አያገባችሁ ምን ነበር። ግን ይመጣሉ ይገባሉ። ለምንድን ነው ዋሽንግተን ዲሲ ቤት ተከራይተው ኢትዮጵያ የሚያድሩት? ከዛው ለምን የተከራዩበት ቤት ለምን እዛው አያድሩም? ለምንድን ነው ፌርፋክስ እየሰሩ መርካቶ የሚመለከታቸው? ለምን እዛው ፌርፋክስ አይኖሩ? ሀሳብ ነው የሚያቀርበው። አጎቴ ነው ጉዳዩ ካሉ እኮ መተው ነው ያለባቸው። እኛ ግን ይመለከተናል። እቺ ሀገር ብትፈርስ መጀመሪያ ምን ጎዳው እኛ ነን። ሀገር የምናጣው እኛ ነን። እዚህ ሀገር መንግስት ባይኖር መንግስት የሌላቸው ሀገሮች የሆኑትን ምን ሆነው እኛ ነን። መንግስትን ማፍረስ በጣም ቀላል ነው። በነገራችን መንግስት መገንባት በጣም ከባድ ነው። መንግስት ይሄ የምናየው ጠቅላይ ሚኒስትሩ ምክትል ጠቅላይ አይደለም። መንግስታዊ ሂሳቤና መንግስታዊ ስርዓት ማለት ነው። እሱ በጣም ከባድ ነው። የኢትዮጵያ መንግስት እኮ እንደ መዋቅር የማይደርስባቸው እኮ ጎጦች አሉ አገር ውስጥ እንደ መዋቅር ቀበሌ የማይኖራቸው ምንም ግን ሰዎች መንግስት አለን ብለው ግን ያስባሉ። የኢትዮጵያ ጠረፎች ሂጃቃለሁ በጣም እኔና እናንተ በመኪና በምን ማንደርስባቸው ጠረፎች አንዳንድ ጊዜ በበቅሎ በምን ምን ሄድባቸው በጣም አስቸጋሪ መንገድ ያልሰራንላቸው አውሮፕላን ጣቢያ ያልሰራላቸው ጤና ጣቢያ ያልሰራላቸው ትምህርት ቤት ያልሰራላቸው እነዚህ ሰዎች መንግስት ረሳን ይላሉ እንጂ መንግስት የለንም አይሉ። ረስታችሁናል፣ ትታችሁናል፣ ዘንግታችሁናል፣ አልደረሳችሁልንም ብለው ይወቅሱናል። ለምን? የባለቤትነት ጥያቄ ስላላቸው። እነዚህ ወገኖች ናቸው አድዋ ላይ የዘመቱትና ይችን ሀገር ያደረጓት ሀገር ያደረጓት። የአድዋ ጦርነት በተከናወነ በ5ኛ ዓመቱ ነው እንደምታውቁት። የመጀመሪያው ማን ነው? በ7ኛ ዓመቱ ነው የመጀመሪያው አድዋ በዓል የተከበረው። መጀመሪያው አድዋ በዓል ሲከበር በዛ ጊዜ የነበሩት ሰዎች መጥተው አሁን አድዋ ሙዚየም በተሰራበት ቦታ ላይ ሰልፍ አሳይተዋል። እዛ ባሳዩት ሰልፍ የመጡትን የተለያዩ ሀገር ሰዎች ዝርዝር አለ በየታሪክ ዶክመንቱ ከየት እንደመጡ። እነዛ ሰዎች ኢትዮጵያ ብለው ነው የዘመቱት። ሌላ ምንም መተውም ያገኙት ጥቅም የለም እኮ ስታውት። ብዙም እኮ ከአድዋ ለዘመቱት ሰዎች የተሰጠ መሬት፣ የተሰጠ ካሳ፣ የተሰጠ ምን የለም እኮ ምን ነገር አላገኙም እኮ። አሁን ነው ለአድዋ ዘማቾች መሬት የተሰጠው አሁን ነው። እሱም ፒያሳ ላይ አሁን የተሰራው ሙዚየም። ከዛ ውጭ መሬት አልተሰጣቸው፣ ግን አገር አስከብረዋል። ይሄ የብሔራዊ ጥቅም ጉዳይ ስለገባቸው ነው። የብሔራዊ ጥቅም ጉዳይ የማያገባው ዜጋ የለም። የኔ ያንተ ጉዳይ ነው። የአባይ ጉዳይ የኔ ያንተ ጉዳይ ነው። የኢትዮጵያ ነጻነት ጉዳይ፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ እኩልነት ጉዳይ የኔና ያንተ ጉዳይ። ሌላው ነው የማያገባው። ሌላው አያገባው፣ ችግር የለውም። እሱ ሌላ ሀገር አለው፣ አማራጭ ሀገር አለው። እኛ ግን ያለችን አንድ ሀገር ናት። አንድ ሀገር ነው ያለኝ ብሎ የማመን ጉዳይ ነው የብሔራዊ ጥቅም። ያ ደግሞ ጋዜጠኛ ሆነ ዳኛ ሆነ ፖሊስ ሆነ ዳርዳሩ ሌላ ነገር ነው። ሰራተኛ ሆነ ወታደር ሁሉም ነው የሚመለከተው። ጋዜጠኝነት እኮ ሀገር አለ። እኔ ይሄ ሀገሬ ለሁሉም ሰው ልክ ነው፣ ለሁሉም ሰው ማሰብ ጥሩ ነው። ግን የምታስብበት አንድ ቦታ ያስፈልጋል። ለሁሉም ሰው ለማሰብ እኮ የሆነ ቦታ ላይ ቆመህ ነው የምታስበው እንጂ አየር ላይ ሆነህ ልታስብ ነው እንዴ? አትችልም እኮ። የዚህ ሁሉ ነገር ያው መጨረሻ ላይ የተናገራቸው ንግግሮች ዳርዳሩ ያው ለእንትን ብቻ ወደ ጦር ንዝመት ነገር ነው እና ወጣቱን ለማነሳሳት ነገር ይመስላልና ከጦርነት መውጣት አቃተን፣ በቃ ከበደን እና ሁሉም ስለ ጦርነት ነው የሚያወራው እና ዲያስፖራው ደግሞ ምን ማድረግ እንደሚችል እና እዚህ ወዶ እንዳልሆነ ከሀገሩ የወጣው ብዙ ሰዎች መናገር ይችላሉ። እስኪ እናንተም በውጭ የምትገኙ ኢትዮጵያውያን እስኪ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታችሁ ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። መጋቢት 6 የመጀመሪያው ቀን የገቢ ማሰባሰቢያ እንግዲህ ናፍቄና መቅደኔ ሙሌ ባለንበት የመጀመሪያው ቀን 125 ሚሊዮን ብር ተሰባስቧል። 125 ማሰባሰቢያው ከባድ ይቀጥላል። ሁላችሁም
እኛ ያገኘነውን በረከት የመኖር ተስፋ ጉጉት አብራችሁን የነበራችሁ ኢትዮጵያውያን ኤርትራውያን በመላ ዓለም ለምትገኙ ሁሉ ምስጋናችን ከልብ የከበረ ነው። ከዚህ በኋላም በጣም ብዙ የገቢ ማሰባሰቢያ መርሃ ግብሮች አሉን። የመቄዶንያ ዩቲዩብ አካውንት እና እንዲሁ የቲክቶክ አካውንት ሰብስክራይብ ላይክ እና ሼር አድርገው ቤተሰብ ይሁን። በጣም እናመሰግናለን አብራችሁን ስለነበራችሁ አምናችሁን ይሄን ሁሉ ገንዘብ በእኛ ስም ስለደገፋችሁ ታሪክ ነው የሰራነው። በሰዓታት ውስጥ ነው 125 ሚሊዮን ብር የሰበሰብነው። እናንተን ተማምነን ደግሞ እንቀጥላለን። ቀን 1 ብለን ጀምረናል። ማብቂያው ላይ በጣም ትልቅ ታሪክ እንደምንሰራ ምንም ጥርጥር የለውም። የሰጣችሁ ግን እግዚአብሔር ያክብርልን። በጣም እናመሰግናለን። በቀጣይ ቀናት እንገናኛለን። እገዛችሁ ይቀጥል። ከኛው ለኛው መቄዶንያ የሁሉም መጠለያ ያረጋውያኑ መንከባከቢያ መጠለያ ነውና ሁላችሁም ያደረጋችሁት ከኪሳችሁ ወደ ኪሳችሁ ይልቁንም በእውነት ብል በማይበላው ዝገት በማያበላሸው ወርቃማ ስፍራ ገንዘባችሁን አስቀምጣችኋልና እናመሰግናችኋለን። በእውነት በሚቀጥሉት ቀናት ደግሞ አብራችሁን ሳችኋለን። የሰጣችሁ እግዚአብሔር ይስጣችሁ። እንግዲህ የመቄዶንያ የገቢ ማሰባሰቢያ ፕሮግራም በድጋሚ ተጀምሯል ይመስለኛል። ከአንድ ዓመት በፊት እንደዚሁ የገቢ ማሰባሰቢያ በሰይፉ ፋንታሁን በኩል እየተደረገ ነበር እና አሁን ላይም በድጋሚ ተጀምሯል ማለት ነው። እና ይህ ነገር ከአንዳንድ ግለሰቦች ቅሬታን እያስተናገደ ይገኛል። እስኪ ምንድነው ቅሬታን ያስነሳው ጉዳይ የሚለውን አብረን በቪዲዮ እንመልከት። መቄዶንያ የሚባል ብር ሰብስበው የማይጠረቃ ተቋም ነብይ ሄኖክ ተደውል ለቀረጻ እዛ መቄዶንያ ነው የሚገኘውና ማን ነው በአሁኑ ሰዓት እርጀንት የሆነ ኒድ ያለው? የጋሞ ሰዎች ናቸው። በዚያ ውስጥ የሞቱ አሉ፣ ያልተገኙ አሉ፣ ንብረታቸው የጠፋ የፈረሰ መቋቋም የሚገባቸው በጣም ብዙ አርጀንት የሆኑ ጉዳዮች ያሉት ጋሞ ላይ ነው። ነብይ ተብዬው ሄኖክ ካሜራ የሚበዛበትና ጭብጨባ ሊያስገኝበት የሚችለው መቄዶንያ ነው። በነገራችን ለመቄዶንያ የሚባል ነገር መንግስት ኦዲት አድርጎ ካልነገረኝ በስተቀር ስንት ቢሊዮን ነው የምትሰበስበው? አንተ ማለት ስንት ቢሊዮን ሲሆን ነው? ብዙ ሰው እኮ ነው ያለው። እንዴት ሰው ሙሉ በሚሊዮን ነው የሚገባው? የት ነው? ምንድነው የምታደርጉት እናንተ? ይሄ ኮሪደሩን የምታለሙት እናንተ ናችሁ እንዴ? በአካፋ ይሰጠዋል፣ በማንኪያ ይሰራል። ይህንን ለመንግስት ተዋለሁ። መንግስት ኦዲት አድርጎ ሪፖርት የሚያደርገው ነገር ካለ ሪፖርት ያደርግ። ነብይ ሄኖክ ካልጠፋ ነገር መቄዶንያ ብር ችግር አለበት እንዴ? እና ነብይ ተብዬዎች እንረዳለን የምትሉ እየሰራችሁ ያሉት ስራ ማየት እንፈልጋለን። እንግዲህ ሰው እንዴት እንደሚያስብ በጣም ከባድ ነው። ብቻ የሰው አስተሳሰብ ምን አይነት የወረደ መሆኑ ነው በዚህ ቪዲዮ የምንረዳው። መቄዶንያ ላይ በትንሹ ከ9,000 ብቻ እስከ 15,000 የሚጠጉ አረጋውያኖች አሉና ለነሱ ቢያንስ በቀን 3 ጊዜ ምግብ ይመገባሉና እሱም ብቻ አስልተን በጣም ብዙ ነገሮችን ማውጣት እንችላለን። እና መቄዶንያ በቀን ውስጥ ምን ያህል ወጪ እንዳለበትና ሲቀጥል የዳይፐር አለ፣ የሕክምና ወጪዎች አሉ። እሱን ከግምት ውስጥ ማስገባት አለብን። ቢቻል ቀን በቀን እንኳን ቢሰበሰብ ለመቄዶንያ ምንም አይነት ቅሬታን ማስተናገድ አለብን ብዬ አላስብም። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየታላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። በዚህ ሰዓት የሩሲያው ፕሬዝዳንት ቭላዲሚር ፑቲን በጋሞ ዞን የተለያዩ ወረዳዎች በተከሰተው የመሬት መንሸራተት አደጋ ህይወታቸው ላጡ ዜጎቻችን የተሰማቸው ጥልቅ ሐዘን ገልጸዋል። ፕሬዝዳንት ፑቲን በጋሞ ዞን በተከሰተው አደጋ ህይወታቸው ላጡ ዜጎች የተሰማቸውን ሐዘን ለፕሬዝዳንት ታዬ አጽቀ ሥላሴና እንዲሁም ደግሞ ለጠቅላይ ሚኒስትር አብይ አህመድ አስተላልፈዋል። ፕሬዝዳንቱ ባስተላለፉት የሐዘን መግለጫ መልእክት በተከሰተው የመሬት መንሸራተትና እንዲሁም ደግሞ የመሬት ናዳ አደጋ ህይወታቸው ላጡ ዜጎች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝተዋል። እንግዲህ ፑቲን ያው የተሰማውን ሐዘን ገልጿል። እኔ ገርሞኛል ይህንን ዜና ስሰማ፣ እንዴት ሊገልጽ ቻለ? ወይ ደግሞ እንዴትስ ይህን ነገር ሊሰማና በዚህ መልኩ ሪያክት ሊያደርግ እንደቻለ በጣም ገርሞኛል። እና ይህንን ነገር መስራቱ በጣም ብዙ ነገሮችን እናተርፍበታለን ብዬ አስባለሁ። በተለይ ደግሞ ለጎፋ ህዝብ በጣም ጠቃሚ ነገር ነው ብዬ ነው የማስበው። ያለው ነገር ምንድን ነው? አሁን እኔ አልገባኝም። ቬሮኒካ የሰው ባለትዳር አራስ ሚስት ያለችው ጋር ተኛች። መረጃ ወጣ ትላንትና ሌሊት። ጆከር ደግሞ የእኛ ናት ምናምን ይለኛል። እኔ ደግሞ ከብሔር ምናምን አያገባኝም። በቃ ዝሙተኛ ናት፣ ኃጢአተኛ ናት፣ መወቀስ አለባት። እኔ በዚህ ጉዳይ ላይ ምንም ማውቀው ነገር የለም። ግን ላይክ ቬሮኒካ የሰው ትዳር ላይ ከሄደች እዚህ ጋር ብሔር ምናምን የሚባል ነገር የለም። ከምስኪን ጎን ከተጎዳ ሰው ጎን ነው መቆም ያለብን። ቬሮኒካ የሁለት ወር ሕፃን ልጅ የያዘች ባለትዳር ጋር ሄዳ ባልነጥቃ ምንድን ነው ይሄ? በቃ ከማገጠች አማግጠሻል ተብሎ ትረገጣለች።
እንጂ ሌላ ምንም እንትን የሚል ነገር የለም እንጂ ሰመዱ አለበት ምናምን ሰመዱ አለበት ምንድነው? ማን ነው የሚከፍለን? የተዋውቀን ነው የሚከፍሉን? ማን ነው የተዋውቀን? የትም እኔ ማንንም ማቀው ነገር የለም። ተከፍሎሃል ምናምን እኔ ምንም ማቀው ነገር የለም። አባቴ አታነካኩኝ። ይኸውላችሁ የዚህ ሰውዬ የቀድሞ ሚስት ማለት ነው። የቀድሞ ሚስቱ ትላንትና ለምን አሁን ያለችው ሚስቱ አይደለ እንዴ? አሁን ያለችው ሚስቱ ሶሊታ ፖስት አድርጋ ነበር ትላንትና። ሶሊታ ይሄ ማይም ሶሊታ ገና ከአራት ሳትወጣ በአንድ ወሯ ትቷት ከቬሮኒካ ጋር ግንኙነት ጀምሯል። ይሄን አውቃለሁ። ያ ደግሞ የሚያሳፍር ተግባር ነው፣ ትክክል ያልሆነ ተግባር ነው። ብራዘር ያንን እንቃወማለን። ቬሮኒካም አንድ ባለ ትዳር ፌመስ ስለሆነ ብቻ ትዳሩን ፈቶ እንዲመጣ ማድረግ ያ ደግሞ ከሴት ማይጠበቅም። አራስ በእናንተ ቢሆን ብላችሁ አስቡ እንጂ ሴቶች። በቃ እኔ እሱን ነው እንጂ ሌላ አንተ አለበት ምናምን ጆከር እኔ ምን እያወራ እንደሆነ አላውቅም። ምንድነው ተከፍሏችሁ? ማን ነው የሚከፍለን? አሁን ተከፍሏችሁ ይላል እንዴ? ኧረ ጆከር ተው። ኖ ጆከር አይደለም ሰመዱ አለበት ባለጌ ናት። በቃ ጆከር ይኸውልህ ችግሩ አንዳንዴ አያምንም። ቬሮኒካ የሰው ባል ጋር መሄዷ ምንድነው? ይሄ ትክክለኛ ነው የምትለው ጆከር? ስለ ቬሮኒካ ያየሁትን ማረጋገጫ ያገኘሁትን ነገር መግለጽ ይቻላል። እሷን ንጹህ አድርጎ የቀድሞ ሚስቱን እናትን መናገር ልክ ነው ብዬ አላስብም። የመጀመሪያ ሚስቱ ናት፣ 6 ዓመት 7 ዓመት ሆኗታል። ከዛ ቀጣይ ሶኒታ ናት። ከዛ በኋላ አሁን በቅርብ የጀመረው ደግሞ ከዚች ጋር ነውና አለዩ በዘኔው ሰውየው ነው። እውነት እንደነገር ከተባለ ከሰውየው ቀጥሎ ደግሞ አለለዩዋ ደግሞ ቬሮኒካ ናት ብዬ ነው የማስበው። ገና ቴት ናት። አሁን ይቡላላ እሷ ጋር የደረሰባትን ነገር በራሷ ሶሊያና ላይ ምን ደረሰ በግልጽ ብትነግረን ሰው ምን ሊረዳ ያለው ነገር ተበደልኩኝ እንደዚህ ሆንኩኝ ምናምን ነገር ከምለው የበለጠ ከማወራው የበለጠ ማስረጃውን ማንበብ ይችላሉ። ማለት ለራሳቸው ቴክ ኬር እንዲያደርጉ ገባክ? እኔን ኦልሬዲ እዚህ ጋር ጎርቶኝ ያለፈ ነገር አለ ገባክ? ቢጎዳኝም ግን በቃ ላይፍ ማስቀጠል አለብኝ ምናምን እንደዚህ ሆንኩኝ እንዲሆንኩኝ ብዬ ሶሻል ሚዲያ ላይ ማውራት አይጠበቅብኝም። ነገር ግን ጎዳኝ ብዬ ባልተናገርኩት ነገር ምናምን ነገር በውስጥ እኔ ላይ ደግሞ እያደረጉ ስላሉት ነገር የሆነ ሰው አየ በውስጥ ጻፈልኝ ራስሽን ጠብቂ ምናምን ነገር ብሏለኝ። በጣም ያ ነገር ስለነካኝ ፖስት አደረግኩትኝ። ያ ደግሞ ፖስት ያደረግኩት ነገር ደግሞ በዛ አካባቢ በሙያው ያሉት ሰዎችም ብዙ ሰዎችም ሁሉን ነገር ያውቃሉ። አንድ ሰው ብትጠይቅ የሚያውቁት ነገር ነው። ግን ማንም ወጥቶ እንደዚህ ብሎ ማውራት የማይፈልገው ነገር የሚታወቅ ነገር ነው። እናንተ የምታውቁት ነገር ነው። ግን እኔ ምን አስፈላጊ ነው እንደዚህ ተበደልኩኝ፣ እንደዚህ ሆንኩ፣ እንደዚህ ተደረግኩኝ ብዬ ማውራቱ ምንድነው ጥቅሙ? ጥቅም የለውም። ግን አሁን አንቺ ተጎድተሽም ዛቻም እየመጣብሽ ነው ያለው። ተጎድተሽ ልጅሽን ብቻሽን እያሳደግሽ አንዴ እዚች ጋር ከታች ስለ ዘር ከዘር ጋር ምንም አያገናኘውም። ሁላችንም ዘር ሚሉትን ታያቸው ምንም አይመለከተኝም። አትመልስ። እንጨት ጭንቅላት ያላቸውና ማሰብ የማይችሉ መሀይም ናቸው እነሱ። ወደ ዘር የሚወስዱት የማይገናኝ ነገር ነው እየተናገሩ ያሉት እነሱም። ቬሮኒካ ደረ በአሁኑ ሰዓት ከብዙ ሰዎች ትችትን እያስተናገደች ትገኛለች። ምንድነው እሱም ያው የአርቲስት ሙሉዓለም ስትማግጥ ተይዛለች ወይ ደግሞ ከእሱ ጋር አብራ ሆና ተይዛለች የሚሉ ብዙ ሰዎች እየተናገሩ ይገኛሉ። ከእሱ አንደበት ምንም የተሰማ ነገር ባይኖርም ግን ብዙ ሰዎች አብራ ፎቶ መነሳቷ ብዙ ሰዎችን ቅር ያሰኘ ነገር ሆኗል። ከራሱ ሚስት እስቲ ሰምተን እንመለስ። ያው ሚስትየው የተናገረችውን ንግግር ማለት ነው። ሰላም እንዴት ናችሁ? ዛሬ ዝምታ መልስ ነበር ነው የሚለው ያው የሚያስብል ነገሮች አጋጠሙኝ እና በጣም የገረመኝ ነገሮች በሙሉ ኖርማል ሆነዋል። ማለት በቃ ሰው ፈራ እግዚአብሔር የሚባል ነገር የለውም ቀርቷል። ቆሞ ነው ምንድን ነው አትሊስት ሰውን ባንፈራ እግዚአብሔርን መፍራት አለብን ብዬ አምናለሁ። ይሄ በቃ የእንስሳ ስራዎች ነው። እንስሳ አስተሳሰብ ነው እንግዲህ የምንለያየው። ሰው አስተሳሰብ አለው። ከእንስሳ የሆነ ያልተሻለ ያልተናነሰ ነገሮች ነው የምናደርገው እና ነውር ነው የሚባሉ ነገሮች አሉ። ኧረ ነውር ነው እንደዚህ አይነት ነገር ይሄማ አይደረግም። በቃ ቢያንስ ትልልቅ ሰዎችን እንኳን አክብረን ፈርተን ምናምን ምንም በቃ አንዳንድ ሰው በድን ሆኗል።
እና ትክክል እንደሆነ በቃ ደረቱን ነፍቶ ምናምን ነገር ይሄዳል። ፈጣሪውን አይፈራም፣ ሰውን አይፈራም፣ ነውር አይፈራም፣ ግፍ አይፈራም። ግን እንደዚህ አይነት ሰዎች እውነት ላይክ እግዚአብሔር ያያል። እውነት እግዚአብሔር ያያል። እውነት እግዚአብሔር ይፈርዳል። የእውነት ማለት ነው። ላይክ እንደዚህ ሰው ላይ ግፍ በሰራችሁ መጠን የሆነ ግፋችሁ በበዛ ቁጥር ጊዜው ይሄድም ምንም ይበልም ትከፍታላችሁ። በእናንተ ህይወት እንዳይደረግባችሁ የምትፈልጉትን ነገር በሰው ህይወት ላይ እያደረጋችሁ እግዚአብሔር የለም ብሎ ማሰብ በጣም እውነት ሲፈርድም የዛን ያክል ነው። ሲፈርድም የዛን ያክል ነው እና በጊዜ ከድርጊታችሁ ተቆጠቡ። ነውርን ወቁ። እግዚአብሔርን ፍሩ። ይሉኝታ ራሱ ለመልካም ነገር ይሉኝታ ጥሩ ነው። ይሉኝታ ሊኖር ይገባል። አጠገባችሁ ያለችውን ሰው እንኳን ከጤፍ አትቆጥሩ። ሪስፔክት እንኳን አታረጉም። በቃ ማለት ያንን መጥፎ ነገር እንደሆነ እያወቃችሁ ሰው ላይ በሰው ላይፍ ላይ እንደዚህ አይነት ነገሮችን ማድረግ ብቻ እንዲህ አይነት ነገር ኖርማል ሆኗል እና ተቆጠቡ። እንግዲህ ያው ስም አልጠቀሰችም እንጂ ሙሉ ቪዲዮውን ለነሱ የሰራች ይመስለኛል። ያው ብዙ ሰዎችም እንደዛ ነው እያሉ ነው የሚገኙት እና ምንም ነገር የተሰማ ነገር የለም። መግለጫም ሆነ ምንም አይነት የተሰማ መልስ የለም ማለት ነው እና ብዙ ሰዎች በዚህ ጉዳይ ላይ ሀሳባቸውን ሼር እያደረጉ ይገኛሉ። እስኪ እናንተ በዚህ ቪዲዮ ላይ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ውድ ቤተሰቦቼ ለዛሬ የነበሩን ቪዲዮዎች እነኝን ይመስሉ ነበረ። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በተለይ ሰብስክራይብ በማድረግ የቻናላችን ቤተሰብ እንዳይረሳ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።